تفترش بشهدي بيتي أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ለዓለማት ተመስገን ይገባው። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ከዚህ በላይ ደስታ የለም። በዚህ ቆይታችን ብቻ ነፍስን ከእሳት አድነናልና አልሐምዱሊላህ። ይሄ ሁለተኛ ሸሃዳ ነው። ሁለት ሰው ነው በዚህ ብቻ እየገባ አትቆጣ። ምን ያናደኛል ታውቃለህ? ይምሩኔ ለካ አሁን ነው አንተ የላክልኝን ነገር ተመለከትኩት። እንዴት አንድ ሰው ለምሳሌ እኔ ትምህርት እያስተማርኩኝ አወከርን በጥብጡት ተብሎ ሰው ይላካል ባላ እንደዚህ ይደረጋል? ይምራል። አሁን ይሄ ግለሰብ መጣ፣ ይሄ ሻሃዳ እንዳይያዝ ኮምፕሊትሊ እንዳይያዝ መጥቶ ለመበጥበጥ ነው። እንዴት አሁን ትምህርት እያስተማርን ነው። እንግዲህ ሌላ ሃይማኖት አልሰደብን አልነቀፍን፣ በጥብጧቸው ሂዱና ግባና የሆነ ነገር አውራ ምናምን ይባላል? ይምራን። እስቲ እንደዚህ አይነት የዘቀጠ አእምሮ ይሄን ያህል እንትን እውነትን በምን ተአምር ነው ሰው እውነት እንደዚህ ልደብቅ የምችለው? እርግዝናም እኮ ልደብቁ አችልም እኮ ከትንሽ ወር በኋላ ይወጣል፣ ታየዋለህ። ልደብቁ አችልም ሴቷ ላይክ እንደዛ እኮ ነው ይሄ እውነት። ኢምራን እስቲ አሁን እንትን ክፈትልን እስቲ አንዳንድ ነገር በጣም ነው የሚያሳፍረው። ናም ቤቲ ኢንሻአላህ እህታችን ለዓለማት ጌታ ተመስገን ይጋው ድነሻል። ያው አልሐምዱሊላህ መንገድ ላይ ያለሽው አላህ ያስናሽ። ከዚህ በኋላ ኢስቲቃማ ይጠበቅብሻል። ያው አላህ ኢስቲቃማውን ይስጥሽ። በደንብ በርቺ ኢንሻአላህ። ዘህራ የሚሆን አካውንት ፎሎ አድርጊያትና በውስጥ ትምህርቶች አሉ ትልክልሻለች። በርቺ እሺ። ኢንሻአላህ ስም ይወጣልሽ ቤቲ። ስሜን መቀየር እፈልጋለሁ። ኢንሻአላህ እሱን ደግሞ ለአቡኪ ልስጣው። አይሻ አውርዷት እንደኛ ሰለምቲ አይሻዋን አይሻቱ አይሻ ስሪ አይሻ ፎር እንድንል ነው የምፈልገው። ዛሩ ግን ከነብዩ ምድር ላይ ካሉ ሴቶች ምናልሽ ልጆች መሰየም እፈልጋለሁ። አንቺ እስቲ የማንን ትመርጫለሽ? ጥራልኝና ከነብዩ መሐመድ ልጆች አንዷን ስም መሰየም እፈልጋለሁ። ፋጡማ ነው። ያው ምንም አማራጭ የለም ሌላ እሷ ፋጢማ ማሻአላህ። ኦኬ እኔ ምርጫ ያቅርብ። ዘይነብ ሰላም ነው ቤተሰብ። አቡኪ ያወራኩ አይሰማ። ቆይ አንዴ ያዱኛ አቡኪ እሷ ወይ አማርጧት። ዘይነብ ፋጢማ፣ እሺ ሩቅያ፣ ኡሙ ኩልሱም። አቡኪ ያወራኩ ነው የለም ሩቅያ ሩቅያ። እሺ አቡኪ የለም አቡኪ አልሰማም። አሁን መጣ እኮ
እንትን ወይኔ በኋላ እንዴት እንደዚህ አይነት እድል ያመልጠኛል? እያወራሁ እኮ አልሰማችሁኝ እንዴ? ፋጡማማ በጣም እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ማን መረጣችሁ? ቆይ እናንተ ማን ተመረጠ? እሷ ሩቅያ መረጠች። ፋጡማ ተዘህራ። እሺ ጥሩ ስም ነው። ሩቅያ ማለት ምርጥ ስም ነው። ማሻአላህ አላህ የወደድሽውን ስም የእነሱን ባህሪ የምትላበሽ አላህ ያርግሽ። የእነሱን ህይወት የምትኖሪ አላህ ያርግሽ። በዱንያ በአኺራ ያስደስትሽ። ምናልባት በህይወትሽ ላይ እንዲሟላ የምትፈልጊውም ነገር ካለ አላህ ያሟላልሽ። ዋናው ደግሞ ነገ የቂያማ ቀን ጀነት የምትገቢ እዛ ጀነት ገብተሽ ደግሞ ጥሩን ነገር የምታገኝ ከጀነት ደስታ የምትቋደሽ አላህ ያድርግሽ። ያንን ነው ምለው። እህታችን ሆነሻል። የመጀመሪያው ሰላምታ ሰላሙላሂ አለይክ ወረሕመቱሁ ወበረካቱሁ ብዬ ሰላምታ አቅርቤልሻለሁ። ኢንሻአላህ እኛንም በዱዓ አትርሽን። ብዙ ሀጃዎች ሁሉም ሙስሊም ብዙ ሀጃ አለበትና በዱዓ አትርሽን። ኦኬ ስለዚህ በጣም አመሰግናለሁ። በህይወቴ ስጠብቀው የነበረው ጥፍ ነበር። በጣም አመሰግናለሁ። ለዚህ ሂዳያ ቢለቀስም አይከፋም። ወላሂ እንትን ቀልሳችሁ ጎጆ ቀልሳችሁ ብታለቅሱ እንኳን ወላሂ ለዚህ ሂዳያ እኔ በጣም ሲያንስ ነው ማለት ነው። ለምን ይሄ ሂዳያ አላህ ሱብሓነሁ ወተዓላ እርሱ ለወደደው ሰው የሚሰጠው እንጂ እኛ ስለወደድን የምንሰጠው አይደለም። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎት ይሄንን ሂዳያ አላገኘም። ይሄንን ሂዳያ እየለመኑለት አላገኘም በምንም ተአምር ማለት ነው። የነብዩላህ ኑህ ልጅ ይሄንን ሂዳያ አላገኘም። እያዩት ነው የሞተው በመጥፎ መንገድ ላይ ማለት ነው። ዛሬ ቀን ከአላህ በቀር መዳኛ የለም እያሉት አይ መዳኛ አለ ሳዊ ኢላ ጀበል ያዕሲሙኒ ሚነል ማእ ብሎ በዛው ነው የሞተው ማለት ነው። የነ ነብዩላህ ሉጥ ሚስት በዛው ሁኔታ ነው የሞቱት። የነብዩ ኢብራሂም ትልቁ ኸሊሉላህ ያላህ ወዳጅ ተብለው የሚጠሩት ነብዩ ኢብራሂም እንኳን አባታቸው አዘር በምን አይነት ሁኔታ ነው የሞተው? በኩፍር ሁኔታ ላይ ነው የሞተው። ወላሂ ጎጆ ተቀልሶ ቢለቀስ ለዚህ ሂዳያ አልሐምዱሊላህ ረቢል ዓለሚን የደስታ ሂዳያ ነው። ምናልባት አታልቅሽ፣ የደስታ ሂዳያ ነው፣ የደስታ ለቅሶ ነው። እና አላህ ሱብሓነሁ ወተዓላ ምናልባት ሌሎችም ብዙ ሻሃዳ መያዝ የሚፈልጉ ግን ፈርተው ያሉ ሰዎች አሉ። እውነት አርነት ያወጣል። ድፈሩ፣ ወላሂ ድፈሩ። ሻሃዳችሁን ቀጥ አድርጋችሁ ያዙ። በቃ ቀጥ ብለን እስልምና ላይ እንኖራለን በሉ። ዛህሩን አውሪያት እህታችን ሩቅያ ዛህሩን አውሪያት። ኢንሻአላህ ይምሩ መቀጠል ትችላለህ። ከዛ አዱኛ ትቀጥላለህ። እያወራም ነበር መሰለኝ ይቀጥላል። ሀሳባችንን ጨርሰናል። ቀጥል ይምሩ። አይ ወሳኝ ነገር አለ። የዛሬው ነገር አስተዋጽኦ ወይም ደግሞ ውጤቱን እያየን ነው ያለ ነው። ምን አይነት ለውጥ እናመጣ እያያችሁ ያላችሁት። ግን አውቂ ሰምተህ ከሆነ በቴሌግራም ላይ ላኩልህን ለቅሶ ጀምረዋል። ገና ከሆኑ እያለቀሱ ነው ያሉት። ሳሰማ እስቲ ጉድ ግን እውነት ካላቸው ሀቅ ካላቸው ነው ሊያወሩ አይገባም። ውሸት በውሸት ያሉ ሰው ሰብስበው እነዛ ሲያወሩ ሲቀጥፉ የዋሉት አባታቸው የዳቢሎስ ልጅ ስለሆኑ የግብረ አባታቸው ዳቢሎስ ስለሆነ ውሸት ግን እውነት ካላቸው ያው እያለቀሰ ነው ያለው። ምን አለ? እውነት ካላቸው ለምን አወረዱኝ እያለ ነው ያለው። ሲጀመር እኛ እውነት ከሌለ ለምን እናስገባለን? መጀመሪያ ገስት ላይ ለምን እናስገባው? አንደኛ። ሁለተኛ ታዘቡ። ይሄ ቄሱ እዚህ ጋር ራሱ እንደተለማው ተቀምጦ ከስር ተማሪዎቹን የላከው ይሄን ነው የላከው። ለምንድን ነው የላከው? እንዲያስመልጡት። ታዘቡ፣ ክርስቲያን ታዘብ፣ በደምብ ታዘቡት። ሁላችሁም ራሱ መምጣት እየቻለ ምን ላከ? በውስጥ ጽፎላቸው እነዚህ ላከ። እነዚህም መጥተው ጥያቄያቸውን ጠይቁ፣ ተማሩ ሲባሉ ማልቀስ ጀመሩ። ወረድኩት እኔ ሲጀመር አንተ ራሱ እኮ ና ተብለህ አልመጣህም ነው ያልኩት አይደል? የዛ ሰዓት ወረደ። አወረድም። ለምን? ፖለቲካ ሊሰራ ነው የገባው። ለፖለቲካ አልተመቸውም። ስለዚህ ምን አደረገ? ቤት ሂዶ ኢምራን አወረደኛል ያለቅሳል ማለት ነው። ያው ሀቅ ካላቸው እኔን ሊያወርዱ አይገባም። እኔን ሊያወርዱ አይገባም አለ። ቀጥሎ ምን አለ? ጋኔን አለባቸው የዳቢሎስ ልጆች ናቸው አለ። የማቴዎስ ወንጌል ምዕራፍ ላይ እኮ ዳቢሎስ ያለበት ስድብ ግብራቸው ነው። የአባቴ እናታቸው ነው። ችግር የለውም። እስቲ ጠቅሱን አሳየን ይብሉ። የማቴዎስ ወንጌል ከፍተዋለሁ። የማቴዎስ ወንጌል ላይ ሰይጣን ሲያዘው የነበረው ክርስቲያኑ ኢየሱስ ነው። ኢቨን ሰይጣን የሚባለው አካል ራሱ ቤተክርስቲያን ገብቶ መነኩሴ ነው። ክርስቲያኖችን ያገለግላቸዋል። ያው መጽሐፋቸው ላይ ተአምረ ማርያም የገዛ መጽሐፋቸው ላይ ተመልከቱ። የዛችን ሀገር ሰዎች እርስ በእርሳቸው ቀድሞ በዚህ ሰይጣን ተፈትነን ነበረ፣ አዝነን ነበረ። ዛሬ ግን ደስ አለን።
እመቤታችን እንደ ባሪያ ያገለግላችሁ ብላ ይህንን ሰይጣን ከሰጠችን ጀምሮ ከድካማችን ሁሉ አርፈናል ተባባሉ። ህዝበ ክርስቲያን ጉድህን ተመልከት። ሰይጣን ማለት ቤተ ክርስቲያን ገብቶ የሚያገለግለው ምን በማድረግ እንጨት ይለቅማል፣ ዱቄት ይፈጫል። ስለዚህ ሰይጣን ያለባችሁ ሰይጣን የሚያገለግላችሁ እናንተ ናችሁ። ፕላስ የማቴዎስ ወንጌል መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ሰይጣን ሲያዘው የነበረው የሰይጣን ግብር ሲያደርግ የነበረው ኢየሱስ ነው። ዘጋ። ስለዚህ ማልቀስ መፍትሄ አይሆንም። ኦልሬዲ ዲያቆናችሁ ውሸቱ ተጋልጧል። አሁን ያጀማ ኢብሮ አውቂ ስንት ነበር የመጣው? አስቆጠረኝ። ማን ናቸው የመጡት? አስቆጠረኝ። ማን የመጣው መጀመሪያ ማለት እዚህ እኛ ጋር መጥተው ሲያለቅሱ የነበሩት ማን ነበሩ? ስማቸው ጠፋ። አይ እኔ አላልኩም፣ አልመዘገብኳቸውም። ቆስጠንጢን ይባላል። ከዛ ማን ነው የቀጥል የመጣው? ስጋ ሆነ መጥተዋል። ቢኒ መጥቶ ነበር። 3 ሰው። አሁን ያ ጀማ 3 ሰዎች የመጡት የአንዱን ሰው ውሸት ለመደበቅ ነው። ተንገራግረው መጡ። ለምን? ህዝቡ ታዝቦታል። ወረበል ኮሜንት ላይ ቅድም አሳይቻችኋለሁ። ተመልከቱ ክርስቲያኑ ኮሜንት ምን ብሎ እንደሚያደርግ። የት ነበር? በኋላ ተዋረድን ይሁት ተዋረድን፣ ሁሉም ሰው ተዋረድን የሚለው የት ነው? እንዴት የማገኘው? አሳዩኝ። አንዴ ኦኬ ይሄ ራሱ ኮሜንት ላይ እድሜ ለድሮኖች ያው ለካሳይ እንዴት ነው ይታያል? ፊቴን እንዳይገልጠኝ ዙም አድርገውና አቅርበው ተመልከቱንም ብቻ ባሳያችሁ። የገዛ ክርስቲያኖቹ ራሱ ተዋረድን እያው ነበር። አዋረድን የሚለው ማለት ነው። ራሴን እየገለጠኝ ተቸገርኩኝ። ይምሩ ተው በቃ ዋናው አይተውታል። በቂ ነው። አያችሁ አይደል? ይሄን ያለው ቄሱ ዲያቆኑ አጭበርባሪ ነው፣ ተሳዳቢ ነው፣ ራሱን የሚያዘቅስ ሰው ነው። እንደዛም ሆኖ እኛ ፊት መጥቶ ማውራት አልቻለም። ይሄ ራሱ ዘላለም ዓለሙን ከዚህ በኋላ ሞራሉን ሲጎዳ ይኖራል። ላይ በከፈተበት ቁጥር ኮሜንት ላይ ኢምራን ጋር ለምን አልመጣህም፣ ለምን አልተዋያቸው ሙስሊሞችን እያለ ዘላለም ዓለሙን ይከተለዋል። 10,000 ሰው ተቀምጦ ላይቭ ላይ ና ተብሎ አልመጣም። ተማሪዎቹም ከጊዜ በኋላ ጉዳዩ ካለቀ በኋላ ግን ላከ ከስር መጥተው እንዲያለቅሱ ማለት ነው። እነሱም አልቅሰው ኢምራን አላስገባንም፣ ኢምራን እንደዚህ ያደረገም ብለው ነው የወጡት። ታታችኋል። እኔ ግን አፈርኩኝ። ዲያቆኑ አሳዘነኝ። አኬና ምንድን ነው? ኦኬ አሁን አንድ ፕሮቴስታንት ጥሪ ቢጠራኝ በደስታ እመጣለሁ። ምክንያቱም የፕሮቴስታንቱንም ስላጠናን ሁለቱንም ማድረግ እንችላለን። እስልምና ላይ ያጠኑትን ልጆች ጸጥ ብላችሁ እስልምና ላይ በደንብ የመጎታችሁን ልጆች ፈርታችሁ እስልምናን ጊዜ ኖራችሁ ያላጠኑትን ያላወቁትን ልጆች ስትጠሩ እኮ ይሄ እኮ በጣም አስቂኝ ነገር እና ፕሊዝ እፎይ እንደውም 4ም 5ም ሆናችሁ ኑ ሲላችሁ ነበረ። 4ም 5 አሁን ዲያቆን ይሰማ ይሁን አንዱን በቻለ ይሄ ሰውዬ እንኳን ቁጭ ብሎ ማለት ነው ኢምራን ለቅጥፈቱ ተባባሪ ሆኖ ሲቀጥፍ ነበረ። የሆነ ቪዲዮ ልከውልኛል። አሁን ለቅጥፈቱ ተባባሪ ሆኖ ሲቀጥፍ ነበር። ኢምራን ብሎ ካደረገኝ ይላል አንደኛው እንዲሆንኩኝ እንዲተደረግኩኝ ምናምን። እንዴ ይሄ እኮ ፍሪ ሜዳ ነው። ገብቷቸዋል። አንተ እዚህ ጋር ገብተህ ብሎክ ተደረግኩኝ ምናምን ብለህ አለቃቅሰህ የምትወጣበት ሜዳ አይደለም። ኖ እንደዚህ አይነት ነገር አይሰራም። እንደዚህ አይነት ፖለቲካ ማለት ነው። እና የነዚህን የነቤቲን ይህንን ደስታ ማለት ነው የደስታ ሀዘን ሰው ልጅ ሲደሰት ይስቃል። ከዛ ሲብስ ደግሞ ምንድነው የሚለው ያለቅሳል በደስታ ማለት ነው። ያንን የደስታ ሀዘን ለመቀማት እኮ ነው እንደዚህ እንቅስቃሴ የሚደረግ። ከእሳት ሰው ላለማዳን ነው እንደዚህ እንቅስቃሴ የሚደረግ። እኛ ወዲያው ነው የተመለከትኩት። እንዴት ብሎክ ሊደረግ አይገባማ። ወዲያው ነው ስንመለከት ብሎክ አድራጊው ሌላ ተደረግም ብሎ የሚያወራው ሌላ። ይሄ እንደዚህ አይነት የመሸበት ያረጀ ከእውቀት ካሌላችሁ ከፖለቲካ ካሌላችሁ ሰርቫይቭ አታረጉ። ለዛ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እስቲ አንድ እቅበተ እምነት ላይ እኛ ለምሳሌ አቡ ሀይደር ብለን እንደምንጠራው አንድ እቅበተ እምነት ላይ የሚሰራ ሰው ልጠሩ ትችላላችሁ? አጠሩም። ምክንያቱም ሁሉም በውሸትና ሳይኮሎጂካል ዲስኦርደር ያጋጥማቸውና ይጠፋሉ። ትንሽ ጊዜ ሰርቫይቭ ያደርጋሉ፣ ይጠፋሉ። አሁን ይህም ግለሰብ ያ ስቴጅ ላይ ነው ያለው። አሁን ከዚህ በኋላ ብዙ ነገር ሊል ይችላል። በደንብ ይሳደባል። አወከር ምን አለ ታላላችሁ? በደንብ ይሳደባል። በቃ
የሆነ አናድጄ ሰውን እንትን አደርጋለሁ። ይሄ ሳይኮሎጂካል ዲስኦርደር ነው፣ ጊዜው ነው፣ ችግር የለውም። ልክ ወጣት ጎረምሳ በጊዜው በጣም ፈነዳ እንደሚባለው ይህም ያ ታይም ላይ ነው ያለው። ዝም ብላችሁ ማሳለፍ እና እንደዛ ነው ይምሩ። እሺ አንድ ነገር ብቻ ልናገር። አሁን አቡበክር ባልከው ማለት ነው። አሁን አንድ ስለ እስልምና በጣም የሚናገር አካል አገኘው። እኔ ከእስልምና ወገን አይደለሁም፣ ግን ስለ እስልምና በጣም የሚናገር ወገን አገኘው። እኔ ደግሞ ከዚህ በፊት ስለ እስልምና ያነበብኩ ሰው ያወቅኩ ሰው አይደለሁም። ከዛ ያ ሰው ስለ እስልምና ሲናገር በቃ አንተ ተናገርና አንተ መልስ፣ አንተ በቃ ተገኝተሃል ብዬ ዙፋን ነው የምሰጠው ወይስ እኔም ስለ እስልምና አንብቤ እውነቱን ለመረዳት ነው የምጥረው? እኔ አሁን ግራ የሚገባኝ ነገር ይሄ ነው። ገብቷል? ስለ እስልምና የሚያውቀው ሰው እያለ ስለ እስልምና የማያውቀውን ሰው አስገባችሁ። ያ ማለት እኔ መከራከር አልችልም ማለት ነው። እኔ ማውራት አልችልም እዛ ቤት ገብቼ። ለምን አላውቅም። ያ ቃል የተባለው ያ ሰው ደግሞ በስተት መንገድ ላይ ነው ያለው። ግን ብቻ ስለሚናገር ስለሚያወራ ብቻ ከእሱ ጋር ስለምን አታወሩም ብለህ ትነግራለህ። ሲባል እኮ የሆነ ነገር ሲወራ እኮ ስለ እስልምና የሆነ ነገር ሲወራ ከሌለ ለምን አጠሩ ከሌለ ለምን አጠሩ? የሰማይ ሰማያት የመንግስት ዙፋን ላይ ያለ ሰው ነው እንዴ? እኛ ለምንድን ነው ማናነበው? እኛ ለምንድን ነው በራሳችን ማንጠይቀው? እሱ ያወራው የተናገረውም ይሁን ትክክል ነው ወይስ አይደለም ብሎ ማገናዘብና መመርመር አይቻልም ወይ? ይሄ ነው አሁን የኔ ጥያቄ። ለምንድን ነው ልክ እንደ መሰረታዊ በእስልምና ላይ ጥያቄዎች እንደሚያነሳ ብዙ ነገሮች እንዳሉት አድርጎ እኛስ እንዴ እኔ እሱ ቢሞት እኔ እኮ ተተኪ ሊሆን እኮ እችላለሁ። መቼ ካነበብኩ ነው፣ ከጠየቅኩ ነው፣ ከመረመርኩ ነው። ስለዚህ እንዴት ነው በእንትን ላይ እውቀት ያለውን ትታችሁ በዚህ ላይ እውቀት ያለውን ነገር ተዋችሁ? አንድ ሰው ነው እንደሚጠቀሰው። ለምን እነሱ ሳያነቡ፣ ለምን እነሱ ሳይጠይቁ፣ ለምን እነሱ ሳይመራመሩ? መብት አይደለም ወይ? ለሰው ልጅ የተሰጠ ነገር አይደለም ወይ? ፈጣሪ እኮ ጠያቂ ነው። በምን ባለመጠየቅ ፈጥሮ ባለማንበብ ፈጥሮ ነው እንዴ? አይደለም እንዴ? ባለማለት ምክንያት ብቻ ጠያቂ ነው። ገባ? እኔ እንደኔ ይሄኛው ነገር ያስኬዳል የሚል እምነት የለኝም። እነሱስ ለምንድን ነው የማይወያዩት? እነሱስ ለምንድን ነው የማይመልሱት በዚህ ጉዳይ ላይ? ባይዘወይ ማለት ነው ኪዳ እኛ እዚህ ጋር እኔ አንዳንድ የሚያናደኝ ነገር ስለ አስተምር አሁን ለምሳሌ እንደዚህ አይነት ክርስቲያኖች እኛ ጋር እንዲማሩ እኮ ነው ላይ ከፍተን ቁጭ የምንለው። ተማሩ ምናልባት ስለ እስልምና፣ ከዛ ደግሞ ታነባላችሁ፣ ከዛ በኋላ ትሞግቱናላችሁ። እንደዛ ነው የምፈልገው። ደስ ይለናል። እና ሰዓት በጣም እየሄደ ነው። ሰበር ዜናዬን ሳልናገር ይምሩ አንዴ ማም የሚለው አካውንት ቅድም ገብታ ነበር። የሆነ ነገር ተባብለን ነው ምን ብላ እንደወጣች ብሮ ጋር አወራለሁ ነው ወይስ ሌላ ናት እሷ? ማም አለሽ? ጥያቄ አለ። እሺ አዱኛ ቆይ ጥያቄ የምናስተናገር ከሆነ እናስብበታለን። ቆይ ማም ወይ ምን የምትይው ነገር ትሰሚያለሽ? ያው እንግዲህ መማር ነው የፈለኩ ነው እኮ። አወራሹ ይብሮን አውሪ ብለንሽ ነበር አይደለ? አልመጣኝም። ቴክስት አላረግሽልኝም እኮ። እሺ ያው ፎሎ አረግኩሽ፣ ያለሽ ፎሎ አረግኩሽ። ፎሎ ባክ መልሽና አውሪ ነው አድርጌልሃለሁ። በቃ ማለት ሻሃዳ መያዝ ነው የፈለግሽው ወይስ ትምህርት መማር ነው የፈለግሽው? ምናልባት ፍላጎቷ እንትን እንዳለ። ኦኬ ስለዚህ በቃ ያው ኢብሮ ጋር አውሪ ኢንሻአላህ። በደንብ ትምህርት ትማሪያለሽ። ዛህሩንም አውሪያት። ዛህራን ብትማሪያት ይሻላል፣ ግን ከኔ ይልቅ ዛህሩ ትሻላለች። ዛህሩ ላስረክብሽ። ቆይ በቴሌግራም ላይ ያዘሽና ለእሷ ላስረክብሽ። አገናኛት።
እና እንደዛ ነው። እሺ አዱንያ የመጨረሻ እንትን በሉ ይቅርታ ቆይ አንዴ እሺ ማም ልኬልሻለሁ ቴሌግራሜን በቴሌግራም አውሪኝና ቀጥታ ከዛራ ጋር ገናኝሻለሁ። እሺ አዱንያ ቀጥል ቶሎ በልና ይበቃናል። በቃ ረሷ አታስገቡ ከዚህ በኋላ። አይ በቃ ቢገባም አናስተናግድም ከይቅርታ ጋር። ሰላም አመሰግናለሁ ስለሰጣችሁኝ ማለት ነው። እሺ አዱንያ እኔ በእስላም ላይ የሆነ ጥያቄ አለኝ ማለት ነው። እሺ በእስልምና ኢስላም ሳይሆን እስልምና ኦኬ እሺ ኦኬ ሶሪ እስልምና ማለት ነው። እና እስልምና የመጀመሪያ ሃይማኖት ነው አይደለ? ቁርአን እንደምለው እስልምና የመጀመሪያ ሃይማኖት ነው። ቤዙ ደግሞ ቁርአን ነው አይደለም? እዚህ ጋር ነው ተረም ቆይ የእስልምና መሰረት ቁርአን ነው አይደለም? ነው የእስልምና አይደለም። አቡኪን ልመልስለት አፉ በኔ እሺ ታጠሪው እኔ እኮ ጥያቄን አልጨረስኩም። ጥያቄን ስሙኝና ከዛ በኋላ ትመልሱልኛላችሁ። አይ ተራ በተራ እናወራና እንትን እናደርጋለን። የእስልምና መሰረቱ ማለት ነው አዳም ኢየሱስ ነው አብርሃም ነው። ኢየሱስና አብርሃም ናቸው እና አዳም ናቸው። ኦኬ እነሱ ከሆኑ እነሱ በየትኛው መሪ ነው ስተዳደሩ የነበረው ማለት ነው? ማለት ለሁሉም ሰው የተጻፈ አሁን ከአላህ ነው በወንጌል ኢየሱስ በወንጌል ነበር ሲመራ የነበረው አዱኛ። ቁርአን ከአላህ ነው የወረደው። ከአላህ የወረደው ወንጌል ነበር እያልኩ እኮ ነው። አልሰማኝም? ቆይ እሺ እኔ እኮ በእስልምና ጥያቄ እየጠየቅኩ ያለሁት እኔ አንተ ለመመለስ ያለብን በእስልምና እኮ ነው እየመለስኩ ያለሁት እኮ። እኔ ሳታስጨርሰኝ ለምንድን ነው የምትመልሰው? እኔ ጥያቄን እኮ አልጨረስኩልህ አብርቼ ማለት ነው። እሺ ቶሎ በላ አፍጥ ነው እባክህ። እና መሰረቱ የትኛውም ነገር አድርግ አታድርግ፣ በዚህ መል በዚህ በኩል አድርግ፣ በዚህ ስገድ የሚለው ሁሉም ነገር ቁርአን ላይ ነው ያስቀምጠው። ይሄ ሐራም ነው ይሄ ሐራም አይደለም ብሎ ሁሉንም ነገር ቁርአን ላይ ነው የተቀመጠው። እና በዚህ መሰረት ነው ጉዟቸውን የምታደርጉት ማለት ነው። እና ከመሐመድ እጅ ላይ ነው ቁርአን የወረደው። እና ከመሐመድ በፊት የነበሩ ሰዎች መሐመድን አያውቁትም። መሐመድ ወደፊት ላይ ነው ያለው፣ ፊት ለፊት ላይ ነው ያለው። እስልምና ደግሞ በቁርአን መሰረት የመጀመሪያ ሃይማኖት ከሆነ መጀመሪያ የነበሩ ሰዎች ቁርአንም አልወረደላቸውም፣ መሐመድም የለም። በምን ሲተዳደሩ ነበር? እንዴትስ እስላም ሆኑ? እነዚያ ሰዎች እስላም የሚል ነገር ራሱ የመጣው ከመሐመድ በኋላ ነው። መሐመድ እኮ የለም። መሐመድ ከሌለ በመሐመድ ስም ነው አይደል? እናንተ እሺ ላሳየህ፣ ከየት ላሳየህ? እኔ አሁን በቃ በአጭሩ እሺ፣ እንዳውም ማለት ነው እንዳውም ትፈልጋለህ ኢየሱስ ክርስቶስ አንድ ትንቢት የለውም። እሺ አዝናለሁ በጣም እንዳለ ትንቢቱ ለነብዩ ነው። አንድ ትንቢት አንድ ትንቢት ጥቀስ ልጥቀስል ኢሳያስ 53 ላይ ኢሳያስ 53ን ሄደህ ካየው ማለት ነው አንዴ አረባት አንዴ 500 ዓመት በፊት ነው። እሺ አንዴ እባክህ አንዴ ቆይ። እሺ ሌላስ ትቀጥልሽ? አንዴ ሻሃዳውን አስቀድሞ ኢብራሂም ሻሃዳ ነው። እርግጠኛ ነሽ? ዛሩ ለዛ እኮ ነው እርግጠኛ ስለሆነ። እሺ ሻሃዳ ያልከው ልጅ ቀጥልሽ። አሁን ሻሃዳ መያዝ ፈልገናል። ትክክል። እሺ ማሻአላህ። እኔ ነኝ የማስይዝህ፣ ለማንም አልሰጥም። ያስገደደህ ሰው አለ እስልምናን ለመቀበል? አይ እኔ እምነት ውስጥ ነበርኩኝ፣ ግን ከወጣሁ 1 ዓመት ሆነኝ ከእምነት። እሺ አሁን መስሎ ፈልጌ ነው። ማሻአላህ ማሻአላህ። እሺ እኔ የምለውን በል እንግዲህ አብረኸኝ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ።
በልቤ አምኜ ባልመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ ረቢል ዓለሚን። እንኳንም አላህ ወደ ተፈጠርክበት እምነትህ እንደገና መለሰ። አልሐምዱሊላህ። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ። አንድ ነገር ልናገር ስለፈለኩኝ ነው። አንዳንድ ሰዎች ግርም ይላቸዋል። ኢምሩ ትቀጥላለህ። ቀደም አንዴ እያልክ ነው ይሆናል። ኦኬ ቀደም ከታች እንትን እያልኩኝ ነበር። ለሻሃዳ አትቸኩሉ ምናምን። ሁ አር ዩ ማናችሁ እናንተ? እንዴ እኛ እኮ የኛ ሃይማኖት እንደ ግለሰቦች ሃይማኖት ወይ እንደ ክርስትና ወይ እንደ ሌላ ሃይማኖት እንዲመተህ እንዲያርገህ ሆነህ ምናምን የምትሉት የለም። አላህ ነው የደነገገው። ወላሂ ማናችሁ እናንተ? ቆይ ለሻሃዳ አትቸኩሉ ቆይ ምናምን እንዴ ሆአሉ ማናችሁ እናንተ እንደዛ የምታደርጉት? አላህ ካዘዘ በኋላ አላህ ከደነገገ በኋላ የለም እንደዚህ የሚባል ነገር ያጀማ። መጥቶ እኔ መስለም እፈልጋለሁ ካለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደውም ያላግጣሉ አይሰልሙም ብለው ያሰቡን አካል እንኳን በሰሂህ ሐዲስ ላይ መጥተው ሙስሊም አድርጉ ሲሉ ነብዩ ሻሃዳ ሲይዟቸዋል። ከዛ አይልን ቀልድ ነበር የመጣ ነው በኋላ አየነውና እንትን በቃ ትክክል ነው ተስማምተናል ብለው እንትን አሉ። ሶ ያንን ትኩረት አድርጉ፣ ያንን እንትን በሉ፣ አይምራችሁ ላይ ክተቱ። በምንም ተአምር የሻሃዳን ጉዳይ ወደ ሰዎች አትላኩ። የማንም እንትን አይደለም፣ የአላህ ሐቅ ነው። እስልምና የአላህ ስለሆነ ማለት ነው። እና እንደዛ ነው ኢንሻአላህ። በውስጥ በኩል እነ ዛህሩ ኮንታክት እንትን ይለዋል፣ እነ ዛህሩ ኮንታክት ያደርጉሃል። ኢምሩ ፕሊዝ ካለ ፎሎ አድርገኝ፣ ፎሎ መልስልኝ። ፎሎ አድርጌሃለሁ። ወገናችን አሁን ወንድማችን አሁን ይወጣ ኸይር እያወራህ ነበር። ኦኬ እሺ፣ እሰማለሁ። እኔ ዘው አለው እሰማለሁ። አቡበከር ነው የማይሰማው። አላሁ አክበር አልሐምዱሊላህ። ሂጄ ነበር አሁን ስመለስ 3 ሻሃዳ ይዟል። እስካሁን 3 ማለት ነው። አልሐምዱሊላህ አሁን ሳመጣ አሁን አለህ። ኦኬ እሺ። አይ በኡክቲ እያስቸገረችኝ ነው በውስጥ በኩል ሰበር ዜናዬን ነገር እያለችኝ ነው እያልኩ ነው። ቀጥልና በቃ እኔ እንትን ልበል እናገር። እሺ። አይ አልሐምዱሊላህ ለበቃ እናጠቃለን። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባ። በዚህ ፕሮግራም ብቻ 3 ነፍሶችን አደ አልሐምዱሊላህ ለአጽራፊ ውስጣቸው አላህ እኛን የሚቀበለን ከዚህ በላይ ደስታ የለም። አያችኋ፣ እውነተኛ ስራ ሲሆን ፍሬው እንደዚህ ነው። ፍሬውን በተግባር ታዩታላችሁ። ሙስሊሞች ደስ ይበላችሁ። ሙስሊም ደፋር እንደሆነ በእምነቱ እንደማያፍር አይታችኋል። በተዘዋዋሪ ክርስቲያን እዘን ቄሶች፣ ዲያቆኖች ሙስሊም ፊት መቆም አልቻሉም። ቤታቸውን ሳይከፍቱ 30 ደቂቃ አርፍደው ሳያዳምጡ በኋላ ሄዳቸው ቤታቸው ሳያውቁ ነበር። በእኛ ፊት መጥተው ማውራት አልቻሉም። ተጸየፋቸው። ኦልሬዲ የሚያወሩት ውሸት እንደሆነ እራሳቸው አምነዋል። ስለዚህ ህዝበ ክርስቲያኑ ይንቃ። ከዚህ በኋላ ኦልሬዲ እስልምና ምን እንደሆነ ቲክቶክ ላይ አሳይተናል። ዳዕዋው ይቀጥላል። ብዙ ሰበር ዜናዎች አሉኝ። ዋና ሰበር ዜና ምን እንደሆነ ሁላችንም እንስማ። ተፈضل